አብዛኛው ሰው ዩቲዩብ ቻናል ክሬት ማድረግ ይፈልጋል። ነገር ግን ጥሩ የተባለ ማይክ ወይም ደግሞ ካሜራ የለኝም ይላል። ነገር ግን ባላችሁ ነገር አሪፍ ነገር መስራት ትችላላችሁ ማለት ነው። የኔ ራሱ ብታምንም ባታምንም ደህና የተባለ ስልክ አይደለም፣ ግን ባለኝ ነገር ለመስራት እየሞከርኩ ነው ማለት ነው። ያለው ያልሰራ ሲኖረውም አይሰራም ነውና ባላችሁ ነገር አሪፍ ነገር መስራት ትችላላችሁ ለማለት ያክል። በዛሬ ቪዲዮ እንዴት አድርገን ኢትዮጵያ ውስጥ ሆነን ኢንተርናሽናል ፌስለስ ዩቲዩብ ቻናል ክሬት እንደምናደርግ በዚህ ቪዲዮ ዲቴል አሳያችኋለሁ ማለት ነው። ሰሞኑን ስለጠፋው ያቺ ነገር መጫን እንዳትረሱ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጎ። ስቴፕ 1 የሚሆነው ኢሜል መክፈት ነው። ኢሜል መክፈት አያቅታችሁም ብዬ አምናለሁ። ኢሜል መክፈት የማትችሉ ከሆነ ደግሞ የኔ የዩቲዩብ ቻናል ገብታችሁ የመጀመሪያ ቪዲዮ ላይ ሄዳችሁ ማየት ትችላላችሁ ማለት ነው። ግን እዚህ ጋር ኢሜል ስትከፍቱ ስልክ ቁጥሩን ይጠይቃል። ስልክ ቁጥሩን በውጭ ሀገር ብታረጉት ተመራጭ ነው፣ ወይም ባላችሁበት ሀገር ማድረግ ትችላላችሁ። ነገር ግን በውጭ ሀገር ቢሆን ተመራጭ ነው ማለት ነው። ሁለተኛው ስቴፕ ደግሞ ቻናል ክሬት ማድረግ ነው። ቻናል ክሬት ማድረግ ስላችሁ የእናንተ ቻናል ክሬት ታደርጋላችሁ ማለት ነው። ይሄንንም አያቅታችሁም ብዬ አምናለሁ። ወይም ደግሞ የማትችሉ ከሆነ ደግሞ ክሬት ማድረግ የማትችሉ ከሆነ የዩቲዩብ ቻናል በዛው ኢሜል አከፋፈትና የዩቲዩብ ቻናል ክሬት አደራረግ የሚል ቪዲዮ ስለሰራው እሱም ገብታችሁ ማየት ትችላላችሁ ማለት ነው። ይሄንንም ቀላል ስለሆነ ወደ ሶስተኛው ስቴፕ እናልፋለን ማለት ነው። ቀጥታ ወደ በሶስተኛው ስቴፕ ደግሞ VPN ማብራት ነው። VPN ማብራት ስላችሁ ፕሌይ ስቶር ላይ ሄዳችሁ የምታገኙት ነገር ነው። ወይም ደግሞ እኔ የምጠቀመው VPN መጠቀም ከፈለጋችሁ ደግሞ የኔ የቴሌግራም ቻናል ላይ አስቀምጥላችኋለሁ። እዛ ሄዳችሁ ማግኘት ትችላላችሁ ማለት ነው። የቴሌግራም ቻናል ሊንክ ዲስክሪፕሽን ወይም ደግሞ የመጀመሪያ ኮሜንት ላይ ፒን አደርግላችሁ። ግን እዚህ ጋር VPN ለምንድን ነው የምንጠቀመው ካላችሁኝ፣ VPN የምንጠቀመው ሎኬሽን ለመቀየር ነው። ሎኬሽን ለመቀየር ስላችሁ አሁን ለምሳሌ ጎግል ላይ ሄዳችሁ ማይ ሎኬሽን ብላችሁ ሰርች ካደረጋችሁ VPN ሳታበሩ ማለት ነው። ማይ ሎኬሽን ብላችሁ ሰርች ካደረጋችሁ እናንተ ያላችሁበት ሀገር ወይም ደግሞ ለምሳሌ አዲስ አበባ ካላችሁ አዲስ አበባ ብሎ ያመጣላችኋል። ወይም ደግሞ መቀለ ካላችሁ መቀለ ብሎ ያስመጥላችኋል ማለት ነው። ግን ያንን VPN ስታበሩት በዛ ያረጋችሁትን ሀገር ነው የሚያመጣላችሁ ማለት ነው። ለምሳሌ ዩናይትድ ኪንግደም ካረጋችሁት በዩናይትድ ኪንግደም ብሎ ያስመጥላችኋል ማለት ነው። VPN የምንጠቀመው ሎኬሽን ለመቀየር ነው ማለት ነው። ለምንድነው ሎኬሽን የምንቀይረው ካላችን ደግሞ ቪዲዮ እስከ መጨረሻ ካያችሁት ይገባችኋል ለምን እንደሆነ ማለት ነው። እስከ መጨረሻ ቪዲዮም ደግሞ ማየታችሁን እንዳረሱ ማለት ነው። አራተኛው ስቴፕ ደግሞ ቪዲዮ አፕሎድ ማድረግ ነው። ቪዲዮ አፕሎድ ማድረግ ስላችሁ ግን ዩቲዩብ ላይ ቪዲዮ የሰራችሁትን ቪዲዮ ፖስት ማድረግ ነው ማለት ነው። እንዴት ነው ፖስት የምናደርገው ካላችሁ ደግሞ እኔ ቪዲዮ አልሰራሁም፣ ነገር ግን መስራቴ አይቀርም። ግን እስከዛው ቀላል ነው፣ ቪዲዮ ማየት ትችላላችሁ ማለት ነው። ነገር ግን ቪዲዮ አፕሎድ ስታደርጉ በዩቲዩብ አፕሊኬሽን አፕሎድ እንዳታደርጉ ማለት ነው። ምክንያቱም ቪው ይሞታል። በጎግል ክሮም አፕሎድ ማድረግ አለባችሁ ማለት ነው። በጎግል ክሮም አፕሎድ ካደረጋችሁ ደግሞ የተለያዩ ሴቲንጎች አሉ እና ደግሞ ቪዋችን ደግሞ ይጨምራል። በጎግል ክሮም አፕሎድ ብታደርጉ ለእናንተ ተመራጭ ነው ማለት ነው። በጎግል ክሮም አፕሎድ ማድረጋችን ደግሞ እንዳረሱ። ወደ አምስተኛው ስቴፕ ስንሄድ ደግሞ ሾርት ቪዲዮ መልቀቅ ነው። ሾርት ቪዲዮ በየቀኑ ቢያንስ አንድ ወይም ደግሞ ሁለት በየቀኑ መልቀቅ አለባችሁ ማለት ነው። የኔ ቻናል እንኳን ብታዩት ከ3 ሳምንት በፊት የከፈትኩት ቻናል አለ። እሱን በቀን 2 ወይም 3 እየለቀኩ ማለት ነው። አሁን በ3 ሳምንት ብቻ ከ400 በላይ ሰብስክራይብ አለኝ ማለት ነው። ግን እዚህ ጋር ጋይስ ልብ ብላችሁ አዳምጡ። እናንተ የከፈታችሁትን ቻናል ለሰው አትናገሩ ማለት ነው። ምክንያቱም ኢትዮጵያ ውስጥ ከሆነ ያንን የምትናገሩት ሰውዬ ማለት ነው፣ ኢትዮጵያ ውስጥ ከሆነ ለማንም ሰው እንዳትናገሩ ማለት ነው። ቢያንስ ቻናላችሁ እስኪያድግ ማለት ነው ለማንም ሰው መናገር የለባችሁ። ምክንያቱም እሱ ኢትዮጵያ ውስጥ ስለሆነ የእናንተ ቻናል ለሰው መንገር የለባችሁ ማለት ነው። ምክንያቱም ደግሞ ያንን የምትናገሩት ሰው
ኢትዮጵያ ውስጥ ስለሆነ ኢትዮጵያ ውስጥ ደግሞ ዩቲዩብ ሪኮመንድ ያደርግላችኋል ማለት ነው ለኢትዮጵያውያን። ግን እንደዛ ማድረግ የለባችሁም። ያንን ቻናል የምትከፍቱት ለኢንተርናሽናል ኮንተንት ስለሆነ ምክንያቱም ቅድም ምን ብያችሁ ነበር VPN የምታበሩት ሎኬሽናችሁን ለመቀየር ነው ማለት ነው። ሶ ሎኬሽናችሁ ስትቀይሩ ደግሞ የእናንተ ተመልካች ይቀየርላችኋል ማለት ነው። ኢትዮጵያ ውስጥ እንኳን ብትሆኑ የሌላ ሰው አገር ነው የሚያይላችሁ ማለት ነው። ለምሳሌ ዩናይትድ ስቴትስ አለ፣ ዩናይትድ ኪንግደም፣ ፊሊፒንስ ምናምን የኔ አሁን ቻናል ለራሱ እንደሱ ነው የሚያዩት ማለት ነው። ኢትዮጵያ የሚያይልኝ የለም ማለት ነው። ሶ የእናንተ ቻናል ቢያንስ ኢትዮጵያ ውስጥ ሆኖ ማንም ሰው እንድትናገሩ አይመከርም ማለት ነው። ሶ እንደዚህ ካደረጋችሁ ጋይስ የማትለወጡት ምንም ነገር የለም ማለት ነው። ሶ በርቱ። ሶ የዛሬ ቪዲዮ ይሄንን መስል ነበር። አይ ሆፕ ከዚህ ቪዲዮ ብዙ ተምራችኋል ብዬ አስባለሁ እና በተለይ የአምስተኛው በደንብ አድርጋችሁ መስራት ይኖርባችኋል ማለት ነው። እንደዛ ካረጋችሁ ነው የምትቀየሩትና ሶ ተስፋ እንዳትቆርጡ፣ ሳታውቁት ነው የምትቀየሩትና ተስፋ እንዳትቆርጡ ማለት ነው። እና የዛሬ ቪዲዮ ይሄንን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ማለት ነው። ሰሞኑን ስለጠፋው ያው አልጎሪዝሙ ሊሞትብኝ ስለሚችል ላይክ እንዲሁም ሰብስክራይብ ማድረጋቸውን እንዳረሱ ማለት ነው። ሌትስ ጎ ወደ 500 ሰብስክራይብ እየሄድን ነው ደግሞ ጋይስ። ይመቻችሁ። ፒስ አይ ቻው።